ኢትዮጵያን ጠብቃት ከክፉ መከራ ኢትዮጵያን ጠብቃት ከክፉ መከራ ጠብቅልን ጠብቅልን መከራ ጠብቅልን ጠብቅልን ከክፉ መከራ ጠብቅልን ጠብቅልን ከክፉ ከራ ኢትዮጵያን ጠብቃ ከክፉ መከራ ጠብቅልን ሚያዝያ 23 ዕረፍቱ ለቅዱስ ጊዮርጊስ። ሊቀ ሰማዕታት ቅዱስ ጊዮርጊስ በጥር 20 ቀን በ207 ዓመተ ምህረት ተወለደ። አገሩ ፍልስጤም ሲሆን ልዩ ስሟ ልዳ ይባላል። ጊዮርጊስ ማለት ኮከብ፣ ብሩህ ሐረግ፣ ፀሐይ ማለት ነው። አባቱ ዘሮንቶስ የተባለ የላዳ መኮንን ናት። እናቱ ተውብስታ ትባላለች። ማርታና ሰያ የሚባሉ እህቶች ነበሩት። 10 ዓመት ሲሞላው አባቱ ስለሞተ ሌላ ደግ የክርስቲያናዊ መስፍን ከሚባል ወስዶ አሳደገው። በጦር ኃይልም አሰለጠነው። 20 ዓመት ሲሞላው መስፍኑ ለ15 ዓመት ቆንጆ ልጅ ነበረችው። እርሷም አግብቶ ሀብቴን ወርሶ ይኑር ብሎ ደግሶ ሲያስደግስ ጌታ ቅዱስ ጊዮርጊስ ለዚህ አላጨውምና የመስፍኑን ነፍስ ወሰደው። እርሱም ሐዘኑን ጨርሶ ቤሩት ሄደ። በቤሩት ደርጎና ያመልኩና ሴት ልጃቸውን ይገብሩለት ነበርና በኃያል መስቀሉ ድል ነስቶ ሕዝቡን ወደ አምላኩ ከቶ እግዚአብሔር አስገብቷቸዋል። ወደ ፈረሰ ቢመለስም ድውያኖስ ሰባ ነገሥታት ሰብስቦ 70 ጣዖታት አቁሞ ሲሰግዱ ለሃይማኖቱ ቀናኢና ነውና ከቤተ ክርስቲያን ገብቶ ለሃይማኖቱ ነኝ በኃያል በኢየሱስ ክርስቶስ አምናለሁ አለ። እርሱም ማንነቱን ከተረዱ በኋላ አንተማ የኛ ነህ፣ በ10 አህጉር ላይ እሾምሃለሁ። የኔ አምላክ አጳሎን አምላክ አለው። ቅዱስ ጊዮርጊስ ሹመት ሽልማትህን ላንተ ይህን ነው። እኔ አምላክ ኢየሱስ ክርስቶስ አልክድም አለ። በዚያን ጊዜ እጅግ ተናደዱ፣ መከራም አጸኑበት። እርሱም ግን ይህንን ከሃዲ እስካስፈርድ ነፍሴን አትውሰዱ በማለት እግዚአብሔር የለመናን ጽናቱን የተረዳ በእምነቱም ጽናት የሰው ልጅ ሊሸከም የማይችለውን መከራ ተቀበለ። ቅዱስ አባት ነው። ከዚህም መከራ ውስጥ በእንጨት አስቀቅሎ ሥጋውን በመቃን አስተፋው። በእንጨት አሰቃቅሎ ሰቅሎ ሥጋውን በመቃን አስፈታተው።
ረጃጅም ጅንካሮን ያለበትን የብረት ጫማ አጫምቶት ሄደ አለው። ቅዱስ ሚካኤል ላከለት፣ ፈውሶታል። በሰባ ችንካር አስቸነክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱም ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ስጋውንም በመጋዝ አስተልትሎ ጨው ነስንሶበት ስጋውንም ተቆራርጦ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመንፈቅ ሌሊት በእጁ ዳስሶ ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛውም ታርፋለህ አለው። ዱድያኖስ ደንግጦ የሚያሸንፍልኝ ቢኖር ወርቅ እሰጠዋለሁ ቢል አትናሲዮስ የተባለ መስርያ ከንጉሡ ለምን በጆሮው ሲሾካሾክ ለሁለት ተሰንጥቃ ገደሏት። ፈቃድን ተቀበለ። ሆዱን በጥብጦ አንጀቱን ቆራርጦ የሚገድል መርዝ ቀምሞ አስማት ሰይጣን ደግሞ ሰጠው። ቅዱስ ጊዮርጊስ ግን ስሙን እግዚአብሔር ጠርቶ ቢጠጣም እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። በመንፈስ መጥቶ አጥምቆት ማረኝ ጥር 23 ብሎት አንገቱን ለሰይፍ ሰጠ። በሰማዕትነት አረፈ። እሱን አይቶ በመኮራኩር አስበትን መሬት ከእግሩ ረግጦ ውሃውን ጉድጓድ ጥልቆ አፈለቀው። ወደ ጌታችን አትሞት ቢያመለክት ሐዋርያው ቶማስ መድኃኒታችን ኢየሱስ ክርስቶስ የተፈጨውን ሥጋ በእጁ ዳሶ መንፈሱን መልሶ አንስቶታል። ተመልሶም አምላክ ከሞት አዳነኝ ብሏቸው በብረት አልጋ አስቸንክሮ ከበታች እሳት አንድዶበት እሳቱም ደሙም ሲንጠበጠብ ጠፍቷል። ዱድያኖስ ኢየሱስ አምላክ መሆኑን አሳየ። ቢለምነው የለመጠው ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙት እጽዋት አድርቆ የደረቁትንም አለምልሞ ከሞቱ 430 ዓመት የኖረችውን ሙታን አስነስቶ አሳይቶት ነበር። ነገር ግን ልቡ ክፉ ነውና በረሃብና በጽም ይሞቱ ብሎ አምኖ ምንም ከሌለበት መበለት ቤት አሳድሮታል። እርሱም ኢትዮጵያን ጠብቃት ከክፉ መከራ፣ ኢትዮጵያን ጠብቃት ከክፉ መከራ፣ ኢትዮጵያን ጠብቅልን ከክፉ መከራ፣ ጠብቅልን ከክፉ መከራ፣ ጠብቅልን
ከክፉ መከራ ኢትዮጵያን ጠብቃት ከክፉ መከራ ጠብቅልን ጠብቅልን ከክፉ መከራ ጠብቅልን ጠብቅልን ከክፉ መከራ